አባት በሠራው ኃጢአት ልጅ ይቀጣል? ዘጸአት 2:1 ላይ። ጥያቄው እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ለሚጠሉኝ እስከ ሦስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ነኝ። ዘጸአት 2:5 ሲል ምን ማለት ነው? ኃጢአት አይወረስም የሚል ጥያቄ ይነሳል። መልስ፣ ኃጢአት አይወረስም፣ ግን የኃጢአት ውጤት በትውልድ ይተላለፋል። ወደ መልሱ ስንሄድ እግዚአብሔር ቀናተኛ አምላክ ነው ማለትም ልክ ባል ለሚስቱ እንደሚቀናው ነው። ቤተ ክርስቲያን የክርስቶስ ሙሽራ ናት። እግዚአብሔር ደግሞ ሙሽራው እንደመሆኑ መጠን ዝሙትን፣ ጣዖት አምልኮን ያለ ቀናት መታገስ አይችልም። ቅዱስ ኤፍሬም እንዲህ ይላል፣ ያንተና ላንተ ስለሆንኩት ጌታ ሆይ ስለ እኔ ቅናትን ቀና። እኔ ላንተ የታጨው ነኝ። ሐዋርያት እኔን ላንተ አጭተውኛል። አንተም ቀናተኛ ስለመሆንህ እነርሱ ነግረውኛል። ለንጹሐን ሚስቶች የባሎች ቀናተኝነት ልክ እንደ ግንብ ከርኩሰት ሁሉ ይጠብቃቸዋል። ስለ ሚስቱ የማይቀና ባል ሚስቱን እንደሚነቃት ያሳየናል። ቅናት በልብ ውስጥ ያለን ፍቅር እንዲገለጥ ያደርገዋል። የፍችዋን ጽሕፈት ሰጥተዋት ፈትቷታል እንዳይሉኝ ጌታ ሆይ ችላ አትበለኝ። ስለ ጠላትና ስለ ናቃት አውጥቶ ሰደዳት እንዳይሉኝ ጌታ ሆይ ከኔ አትራቅ። ጌታ ሆይ አንተ ቀናተኛ አምላክ ትባላለህና ስለ እኔ ያለህን ፍቅር እኔን ከርኩሰት በመጠበቅ አሳየኝ። እግዚአብሔር ከሚጠላው ነገር አንዱ ዝሙት ነው። ጣዖት ማምለክ ደግሞ ለእግዚአብሔር በእግዚአብሔር ላይ መዘሙት ነው። እግዚአብሔር ፍቺን በጣም ይጠላል። አንድ ሰው ግን ሚስቱ ከዘሞተችበት መፍታት እንደሚችል ይናገራል። እንዲሁ ጣዖት ማምለክ ከእግዚአብሔር የፍቺ ደብዳቤ ተቀብሎ እንደመሄድ ነው። ትውልድን የሚጎዳው የኃጢአት ውጤት ቅጣት ሳይሆን ውጤት ነው። እግዚአብሔር የዋህ የሆኑ ልጆችን በአባቶቻቸው ኃጢአት አይቀጣም። ስለዚህ እግዚአብሔር የተለየው ሰው ምን ይሆናል? በቃ ኑሮ ሁሉ ጨለማ ነው የሚሆነው። ያ ማለት በተበላሸ የቤተሰብ አካባቢ የሚወለዱ ልጆችም የቤተሰቡ የአምልኮ ዘይቤዎች፣ እሴዎች፣ ጣዖትን የማክበር ልምድና መጥፎ ልምዶች በባህል ስለሚተላለፉ ልጅ ልጆቻቸው የአባቶቻቸውን ምርጫ በእግዚአብሔር ላይ ማምፀን ይወርሳሉ። ለምሳሌ በአረቡ ዓለም የተወለዱ ልጆች ቤተሰቦቻቸው በመጥፎ ትምህርት ሙስሊም ሆኖ እንደሚቀጥሉ ማለት ነው። ልጁ ኃጢአተኛ የሚሆነው በራሱ ምርጫ እንጂ በአባቱ ኃጢአት ውርስ አይደለም። ግን የአባቱ ኃጢአት ያስከተለው የመንፈሳዊ እብርነትና የተበላሸ ሥርዓት ልጁን በቀላሉ ወደ ስህተት ይመራል። ስለዚህ እስከ ሦስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ነኝ ሲል እግዚአብሔር እነርሱን እንደሚለያቸው፣ ችል እንደሚላቸው ማለት ነው። ቤተሰቦቻቸው በልጆች ላይ የሚያመጡትን መጥፎ ውጤት ለመናገር ነው። እግዚአብሔር ሰውን ካላገዘው ደግሞም ከጨለማ አይወጣም። እግዚአብሔርም ደግሞ እንዲያግዘው የሰውየውን ፈቃድ ይፈልጋል።